በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ ሄኖክ ታላቁ የቤተ ክርስቲያን ምስጢርን ያዘለው መጽሐፍ። ጥቂት ስለ መጽሐፈ ሄኖክ እንነጋገር። መጽሐፈ ሄኖክ እንዴት ተጻፈ? ስለ ኔፍሊምስ ምን ያህል ያውቃሉ? ራእያት ስለሚባሉት በመጽሐፈ ሄኖክ እንደዚሁም በዘፍጥረት ላይ ስለተጠቀሱትስ ምን ያህል ዕውቀትን ይዘው ይሆን? ብዙ ዘመናት ጥያቄ የሆነው መላእክት ከሰው ጋር እውን ተጋብተዋልን? በዚህ ዘመን መጽሐፈ ሄኖክን አብይ መጻሕፍት ይዘው የተለያዩ ክፍላት ዓለማት በመድኃኒት በተለያዩ ጥበብ ሥራዎች ወደ ላይ ሲመጥቁና ከፍ ሲሉ የኢትዮጵያስ መጨረሻ ምን ይሆን? ዋናው የመጽሐፈ ሄኖክስ ቅጂ ያለው የት ይሆን? አብራችሁን ቆዩ። ባላችሁበት ቦታ ሁሉ ሰላማችሁ ይብዛልን። ወዳችሁና ፈቅዳችሁ የምታደምጡት እጅግ ሐሴት እንመላለን፣ ክብረት ያድልን እንላለን። እነሆኝ ወደ ገበታው። በመጽሐፈ ሄኖክ በተጋነነ አርበኝነትና በተጻፈለት ዓላማ መካከል ያለው ልዩነት ምንድን ነው? ከቅርብ ጊዜ ወዲህ የተጋነኑ አርበኝነቶች የአገር ፍቅርና ኦርቶዶክሳዊ ትውፊትን የታከኩ መድረኩን እንደ መቆጣጠር እንዳሉ ልናውቅ ይገባል። ለዚህ ግባት ከሚደረጉ መጻሕፍት ደግሞ ተጠቃሹና ዋነኛው መጽሐፈ ሄኖክ ነው። ግማሹ የኢትዮጵያውያን መጽሐፈ ሄኖክ በሚል ቅጂውን ማዕከል ያደረገውን ንባብ ለዜግነት ሰጥቶ ኢትዮጵያዊ ሄኖክ ብሎ ይረዳዋል፣ ይደነግገዋልም። መጽሐፈ ሄኖክ በቤተ ክርስቲያናችን ቁጥሩ ከ81 ቅዱሳት መጻሕፍት አንዱ ነው። ቅዱስ ያሬድ የመጽሐት ወይንም የደብረ ዘይት ዜማዎችን ከመጽሐፈ ሄኖክ እየወሰደ አዚሟል። በአፄ ዘርዓ ያዕቆብ ዘመን ሆናዊነቱ ቢያጨቃጭቃቸው ግና በዚህ ጸድቋል። በዘመነ ጎንደር በነበሩ የሃይማኖት ክርክሮች ለሚስጥረ ሥላሴና ለሚስጥረ ሥጋዌ ማስረጃዎች እየሆነ መቅረቡ በየምዕላዳቱ የተመዘገቡ መዛግብት ይመሰክራሉ። በተለይ ምዕራፍ 13 አባ ጊዮርጊስ ዘጋስጫ በድርሰቶቹ ከመጽሐፈ ሄኖክ እየወሰደ ሐረጋትን እየመዘዘ እንደገለጸ ይናገራሉ። ከደቂቀ እስጢፋኖስ ወገን የነበረው አባ አዝራ የመስቀል ክብርን የሚያስረዳ ምዕራፍ 9ን ጠቅሶ ነው። ለቅዱሳት መጻሕፍት ትርጓሜ ሲሰራ ደግሞ ለመጽሐፈ ሄኖክም ተሰርቶለታል። በታዕካ ነገሥቱ በመጋቤ ምስጢር ጌራ የተዘጋጀው አንድምታ በትንሣኤ ዘጉባኤም ታትሟል። መልክዓ ብርሃን አድማሱ ጀንበሬ በከውኳሃ ሃይማኖት አቅርበውታል። መጽሐፉ ከብሉይና ከሐዲስ መጻሕፍት ጋር ያለውን ዝምድና በምሳሌ አሳይተዋል። ለይበልጥ ለዝርዝሩ ማግኘት ደግሞ ከፈለጉ እነሆኝ የመጽሐፍ ምንጩን ስናስቀምጥ አድማሱ ጀንበሬ ሕይወቱ ወሃተታ መጻሕፍቱ የሚለውን መመልከት ይቻላል። የትናንት ግኝት ማድረግ እጅግ ይከብዳልና መጀመሪያ ይህ ይመስገብልን። መጽሐፈ ሄኖክ ቅዱስ መጽሐፍ ነው። በስንክሳራችን ጥር 26 ቀን መሰወሩ የተተረከለት የሚዘከረው ቅዱስ ሄኖክ የጻፈው ቅዱስ መጽሐፍ ነው። መጽሐፈ ሄኖክ መጽሐፉን ጀምስ ብሩስ ያገኘው ዕለት ያወቅነውና የተረዳነው አናስመስል። ፈረንጅ ስላደነቀው ሰፋ እንበል። መጽሐፈ ሄኖክ አባቶቻችን ጽፈው ደጉ ሰው ተርጉሞ ያቆዩልን ቅዱስ መጽሐፍ ነው። የጻፉልንም የተረጉሙልንም ለሕይወት ለድህነት ይሆን ዘንድ ነው። ትልቁ አጀንዳ የመጽሐፉ ዓላማ ይህ ነው። መደበኛው የመጽሐፉ ቅጂና ገሰሳዎች ሊሆን የሚገባው ግን ይህ አይደለም። ስለ ስነ ፈለክ የቁጥር ጉዳይ፣ ስለ ጄኔቲክስ የተለያዩ ትንተናዎችን፣ ሐተታዎችን፣ ስለ መናፍስቱ ስለተለያዩ የሳይንስ ጥበቦች ከመጽሐፈ ሄኖክ ላይ ገልጠን የምናገኛቸው ጉዳዮች ናቸው። በተለይም በዚህ ምስጢራዊ መጽሐፍ ላይ ከዘመናት አስቀድሞ የተደረጉ እጅግ ጥልቅ ዕውቀቶች እናገኝባቸዋለን። በቤተ ክርስቲያን የመጽሐፍ ቅዱስ አስተምህሮ መሠረት የመጀመሪያው መጽሐፍ ተብሎ የሚጠቀሰው የቅዱስ ሄኖክ መጽሐፍ መጽሐፈ ሄኖክ ነው። ይህ ከሁሉም መጻሕፍት ቅድሚያ የተጻፈው፣ ይህ እጅግ ትልቅ ጥበብ ምስጢርን ያደለው መጽሐፍ፣ ይህ እጅግ ስውር ሆኖ የተገኘው መጽሐፍ በብዙ ድንቃድንቅ ነገሮች የተሞላው በፈሪሃ እግዚአብሔር በመርህ እግዚአብሔር ካልሆነ በቀር በቅርቡና በማንኛውም አካላት ሊገኝ የማይቻለው ይህ መጽሐፍ እንዲሁ በቀላሉ ሊተነተንና ሊነገር በማንኛውም አንደበት ውስጥ ገብቶ ሊወሰን የሚገባው መጽሐፍ አይደለም። የራእይ መጻሕፍትን አንድምታ የያዘው የሚያነብና የሚተረጉም ቅዱስና መንፈሳዊ መጽሐፍ ነው። ይህ መጽሐፍ
በሀገሪቱ ባሉ ታላላቅ አባቶች እጅግ በበቁ ታላላቅ መምህራኖቻችን ተጠብቆ የሚኖር ታላቁ መጽሐፍ ነው መጽሐፈ ሄኖክ። በሀገራችን የተለያዩ ድርጊቶች ሲፈጸሙ፣ አገራዊ እንደዚሁም ተፈጥሯዊ አደጋዎች ሲከሰቱ ይህንን መጽሐፍ አባቶቻችን ለማሸሽ ብዙ ሞክረዋል። ዛሬም ድረስ በሚስጢር ተጠብቆ ይገኛል መጽሐፈ ሄኖክ። ታዲያ ይህ ታላቅ መጽሐፍ የተለያዩ ቅጂዎች ኖሮት ለተለያዩ ዓለማት የደረሰ መጽሐፍ ነው። እንዴታ ደግሞ ካላችሁን ነገሩ እንዲህ ነው እንላችኋለን። በ17ኛው መቶ ክፍለ ዘመን ግድም ነበር አንድ የጥንታዊ መጻሕፍት ቀበኛና ቅርስ ሰብሳቢ ፈረንሳዊ መጽሐፈ ሄኖክ ስለተባለው መጽሐፍ ይሰማል። ሰምቶም ልቡ መጽሐፉ ላይ አርፎ እባካችሁ ይህንን መጽሐፍ አስመጡልኝ በማለት ብዙ ሰዎችን ማጠያየቅ ተያይዞታል። ቀን በገፋ ቁጥርም መጽሐፉን የማግኘት ጉጉቱ ጨምሮበት ነበር። የተለያዩ ሀገራት ሰዎችን ባገኘ ጊዜ ያጠያይቅ ነበር። ይህ ሰው ከቀን ብዛት ከወደ ግብፅ አንድ ነገር ይሰማል። ኢትዮጵያውያን መጽሐፈ ሄኖክ የሚባል መጽሐፍ አለን ይላሉ የሚል መልእክትን ይሰማል። እሱም ሳይውል ሳያድር እባካችሁ መጽሐፉን ከኢትዮጵያ አስመጡልኝ በማለት ለዘመናት ይጠይቃል። ቀን አልፎ ቀን ሲተካ አንድ መጽሐፍ መጽሐፈ ሄኖክ ነው ተብሎ ወደ አውሮፓ ይወሰዳል። መጽሐፉም ሲገኝ ሰውየው ታሞ ሊሞት አልጋ ላይ ሲያጣጥር ነበር። ይህ ምስራች በአልጋ ላይ ሆኖ ሲሰማ በደስታ ከአልጋው ላይ ተነስቶ ለሚወደው ለወዳጁ ለሆነው በተለይም ለቅርብ አካሉ ለሆነው ለወንድሙ አደራ ይኸው መጽሐፈ ሄኖክ ይባላል፣ እኔ መሞቴ ነውና አስተርጉመ የዓለም ሕዝብ እንዲጠቀምበት በማለት የኑዛዜ ቃሉን ሰጥቶ ይሞታል። ወንድሙ አደራውን በማክበር ግዕዝ ቋንቋ የሚያውቅ ሰው ያፈላልግ ጀመር። ድካሙም ከንቱ ሳይቀር ለዓለም ግዕዝን በቀዳሚነት ያስተዋወቀው በጀርመን ፍራንክፈርት ነዋሪ የነበረው ኢዮብ ሉዶልፊን የተባለው ሊቅ ያገኛል። በዚህም ወንድሙ ተደስቶ መጽሐፈ ሄኖክ የተባለውን ይህንን መጽሐፍ ወንድም ያገኘው ነውና ተርጉምልኝ በማለት ይሰጠዋል። ኢዮብ ሉዶልፍም ግዕዝን ከአማርኛ ጠንቅቆ ያውቅ ነበርና መጽሐፈ ሄኖክን ተገኘ ተብሎ በመደሰት መጽሐፉ ሳይውል ሳያድር መመርመር ይጀምራል። ከመረመረና ካጤነም በኋላ ይደነቃል። መጽሐፈ ሄኖክን ይጠቅሳል እንጂ መጽሐፈ ሄኖክን አይደለም። መጽሐፉ መጽሐፈ ምስጢር ሰማይ ወምድር የተባለ የሰማይና የምድር ምስጢራት የሚናገር መጽሐፍ ነው በማለት ተናገረ። እንግዲህ ከዚህ በኋላ ነበር መጽሐፉን ፍለጋ መካሄድ የተጀመረው። ምሁራንም መጽሐፉ ይሁዳ በመልእክቱና አበው በመጽሐፋቸው ውስጥ ጠቅሰው ነበርና የማወቅ ጉጉታቸው ጨምሮ ነበር። ከዚህም በኋላ አውሮፓውያን መጽሐፈ ሄኖክን ለማወቅ 100 ዓመታትን መታገስ ነበረባቸው። መጽሐፈ ሄኖክ ወደ አውሮፓ ለመጀመሪያ ጊዜ የገባው እንደ አውሮፓውያን አቆጣጠር በ1703 በ1703 ጀምስ ብሩዝ በተባለ የአባይ ምንጭ አስሳለሁ በሚል አሳሽ አማካኝነት ነው። መጽሐፈ ሄኖክ እኛ የናቅነው ያከበሩት ግን አክብረውበት ከብረውበታል። ይቺ ዓለም የሄኖክ መጽሐፍ ቅዱስ ፍሬ ነች። መጽሐፈ ሄኖክ በ16ኛው መቶ ክፍለ ዘመን በጎንደር ቤተ መንግሥት ለማቆም መሠረት በመቆፈር ላይ ያሉ ነበር ከአመፀኖ እና ከሌሎች ቅዱሳት መጻሕፍትና ቅርሶች ጋር ተቀብሮ የተገኘው። በ17ኛው መቶ ክፍለ ዘመን ጀምስ ብሩስ የአባይን ምንጭ ፍለጋ በሚል ሰበብ ታቦተ ጽዮንን ለመፈላለግ ወደ ኢትዮጵያ ገባው። ለተልእኮም እንዲራዳው የቤተ ክርስቲያን ትምህርት ከሃሁ እስከ ቅኔ ሰዋሰው ጠንቅቆ ተማረ። ታቦተ ጽዮንንም ፍለጋ ከጥግ እስከ ጥግ ገዳማትን አካሎ ሊገኝ አልቻለም። ነገር ግን በዚህ መካከል ከተልእኮም በተጨማሪ አንድ ያላሰበው ነገር አጋጠመው። መጽሐፈ ሄኖክ ይህ ለእርሱ በጣም ጥሩ አጋጣሚ ሆኖለት ባዶውን አልተመለሰም። የመጽሐፈ ሄኖክን 2 ኮፒና ሌሎች መጻሕፍቶችን ሰርቆ ሄደ። አንዱን ለቅርስ አፈላላጊ ግለሰብ ሰጠው፣ አንዱን ደግሞ በቫቲካን አስረከበ። በአሁኑ ሰዓት በቫቲካን በ5 ዓመት አንዴ ይህ መጽሐፍ ለመተርጎም እና ወደ ተግባር ለመግባት ኢሉሚናንቲዎች ስብሰባ ያደርጋሉ። ይህ መጽሐፍ ምን አይነት ምስጢር ይዞ ይሆን? መጽሐፈ ሄኖክ እኛ እንደምናስበው በ81 ውስጥ መጽሐፍ ያለው ጥራዝ ትንሽዬ ብቻ አይደለም። አንድ ራሱን የቻለ ትልቅ መጽሐፍ ነው እንጂ በውስጡም በዓለማዊ ዕውቀት ደረጃ 6 ዋና ዋና ነገሮችን ይዞ ይገኛል። እነርሱም የሞት ባህር ምስጢርን ይዟል። ሞት ባህር ዓለም ለ300 ዓመታት ያለምንም ረሃብ መመገብ የሚችል ሀብትን ይዟል።
ተመራማሪዎች ይህንን ምስጢር ቢያውቁ እስካሁን መፍታት አልቻሉም። ሁለተኛ፣ አልበርት አንስታይን የጀመረው የክሩ ጽንሰ ሐሳብ ቲዎሪ ሄኖክ ከሺህ ዓመታት በፊት ጨርሶታል። አጠቃላይ ስለ ዩኒቨርስ አቀማመጥ ሁኔታን ባህሪ፣ ስለ ፕላኔቶች፣ ስለ 20 ዓለማት ሁሉንም ከመጀመሪያው እስከ መጨረሻው አስቀምጧል። ሦስተኛው ስለ ወደቁ መላእክት ከጅማሬ እስከ ፍጻሜ ይናገራል። ኢሉሚናንቲዎች በመጽሐፍ ቅዱስ እንዳይካተት ካደረጉባቸው ምክንያቶች አንዱ ይህ ነው። አራተኛ ስለ መጪው ዘመን ምጽአት ቃል በቃል ይናገራል። አምስተኛ ስለ ኢትዮጵያ ትንሣኤ። ስድስተኛ የሞት መድኃኒት ወይንም ዕፀ ሕይወት ሄኖክ 100% የአእምሮ አይኪው ወይንም ኪዩነሪ ማይንድ መጠቀም የቻለው ነው። በመሆኑም የሞት መድኃኒት ዕፀ ሕይወት ያለበትን ማወቅ ችሎ እዚህም ነው ሞትን ያልቀመሰው ይላል መጽሐፉን ያነበቡ አንዳንድ ግለሰቦች። ስለ ቅዱሳን መላእክትም እንዲህ ብሎ የተናገረው እሱ ነው። ለምስጋና የሚተጉ የከበሩ መላእክት ስማቸው ይህ ነው። ከከበረው መላእክት ቅዱስ ገብርኤል በመብረቅ በነጎድጓድ የተሾመ ነው። በስሙ ቁስል የተሾመ ከከበሩ ከመላእክት አንዱ ቅዱስ ሩፋኤል ነው። ዲያብሎስን የሚበቀለው አጋንንትንም የሚበቀላቸው ከከበሩ ከመላእክት አንዱ ቅዱስ ራጉኤል ነው። ለሰው ባደረገው በጎነት ላይ ለሕዝቡም ታዛዥ ነውና ከከበሩ መላእክት አንዱ ሚካኤል ነው። አእምሮአቸውን ባጡ ሰዎች ላይ የተሾመ ከከበሩ መላእክት አንዱ ሰረቃኤል ነው። ባቦችና በጎነትንም ባሉ ጻድቃን ላይ ለኪሩቤል ላይም የተሾመ ከከበሩ ከመላእክት አንዱ ገብርኤል ነው እያለ ስለ ቅዱሳን መላእክት የሚናገረው ይህ መጽሐፈ ሄኖክ ነው። የተወደዳችሁ የግዕዝ ቲዩብ ቤተሰቦች እጅጉን ቆንጽለን በጥቂቱ ስለ መጽሐፈ ሄኖክ ነገርናችሁ። አሁን ስለ ኔፍሊም መናገር ብንወድም ግና በቀጣዩ ክፍል አትተን በሰፊው ልንመጣ ስለሻትን በዚህ ቀጣይ ክፍል ባለው ስለ ኔፍሊምስ ወይንም ራእያት ወይንም ደግሞ በመጽሐፈ ሄኖክ መላእክት ከሰው ጋር ጋብቻ ፈጸሙ ተብሎ ስለተጠቀሰው ምንድነው አንደምታው? እንዴትስ መጡ? አሁንስ ኔፍሊምስ የሚባሉ ራእያት አሉን? የሚለውን እያንዳንዱን እየተነተንን ለእናንተ የምናቀርብ ይሆናል። በቀጣይ ክፍል ያገኙን። ታዲያ ከዛ በፊት ሰብስክራይብ፣ ሼር፣ ላይክ ማድረግና ለብዙሃኑ ማጋራትዎን አይዘንጉ። ወዳችሁ ፈቅዳችሁ የምታደምጡት እጅግ ሐሴት እንመላለን። ክብረት ያድልልን እንላለን። የአበው አባቶቻችን በረከታቸው ጥርጥርም የሌለባት እምነታቸው ድል የማትነሳም ሃይማኖታቸው ከሁላችን ጋር ትሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።